ነስሪ መሐመድ ኢብራሂም ይባላል። የሎጊያ ክፍለ ከተማ አስተዳዳሪ ነኝ። ሰላም እንዴት ናችሁ? ዛሬ በሎጊያ ክፍለ ከተማ አስተዳደር ቢሮ ላይ ነው የምንገኘው። ሰው ለኔ በሚልበት ዘመን በራስ ወጭ ለሀገር አስተዋጽኦ ማድረግ በክፍለ ዘመናት እንኳን የመሳካት እድሉ በጣም ጠባብ ነው። ነገር ግን ይህን ነገር በዘመኔ ተፈጥሮ አይቼዋለሁ፣ ያውም በወጣቱ መሪያችን አቶ ነስሪ መሐመድ። እኛ በታሪካችን ይህንን ግዴታችንን ከተወጣን ቀሪውን ልጆቻችን ይወጡታል ሲሉ የተናገሩት የቀድሞ የሎጊያ ክፍለ ከተማ አስተዳደር የነበሩት አቶ ኢብራሂም መሐመድ ቃላትን ለማስቀጠል የአሁኑ የሎጊያ ክፍለ ከተማ አስተዳደር የሆኑት አቶ ነስሪ መሐመድ ለህዝቤ ስል ቀንና ሌሊት ቆሜ እሰራለሁ ሲሉ በዛሬው መግለጫቸው ላይ አስተላልፈዋል። ይሄ ቢሮ ከዚህ በፊት እንዴት እንደነበረ ሁላችንም የምናውቀው ነው። ያናከለ ፍቅር ያለውና ያናከለ እንትን ያለው ቢሮ አልነበረም። አሁን ግን እድሳት አድርገን ዘመናዊ የሆኑ እቃዎችን ለማስገበተን አሪፍ የሆነ ዲዛይኖች አውጥተን በመስራት ዛሬ ምርቃን ቀን ላይ እንገኛለን። በዚህም የምርቃን ስነ ስርዓት ፕሮግራም ላይ የአገሪቱ ሽማግሌዎች በመገኘትም በአገሪቷ ላይ ትልቅ ተስፋ እየታየ እንደሆነና ከዚህም በላይ የተሻሉ ስራዎች እንደሚሰሩባት ሀሳባቸውን ገልጸዋል። የክፍለ ከተማ ኦፊስን አስመረቀናል። ቀጣይ የተለያዩ ስራዎችን ደግሞ እንደዚሁ እናስመርቃለን። በየቀዳሚ ደግሞ ጽዳት ዘመቻ ላይ የምናደርገው ስራዎችም አሉ። አሁን ያን ጽዳት ዘመቻ ከማወቅ አልፎ ወደ ባህል እያዳበሩት ይገኛሉ። የመጡ እንግዶች ሁሉም በቻለ ማህበረሰቡ በሰላም ተቀብሎ በሰላም የመሸኘት ስራዎችን መስራት አለብን።